ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤኮ ነኝ። ዛሬ ደግሞ በቲቪ ጥገና ተመልሼ መጥቻለሁ። በአንድ ወር ውስጥ ባለሙያ ትሆናላችሁ። አንድ ወር ውስጥ ፓርት እያደረገን ማንኛውም ቲቪ ጥገና አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንደውም ደግሞ ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ ማድረግ እንዳትረሱ። ይመቻችሁ። መጀመሪያ የትኛውም ኤሌክትሮኒክስ የሚያገኘው ቮልቴጅ ኤሲ ቮልቴጅ ነው። ኤሲ ቮልቴጅ ማለት እዚህ ሶኬት ላይ የምናገኘው ቮልቴጅ ወይም ደግሞ ሶኬት ግድግዳ ሶኬት ላይ የምናገኘው ቮልቴጅ ምንድነው የሚባለው? ኤሲ ቮልቴጅ ይባላል ማለት። ለምሳሌ አሳያችሁ። እዚህ ጋር መልቲሜትራችን ኤሲ ቮልቴጅ ላይ ነው የምናደርገው። ኤሲ ቮልቴጅ 700 ላይ ነው የምናደርገው፣ ምክንያቱም ከዚህ የምናገኘው 220 ቮልቴጅ ስለሆነ ማለት። ለምሳሌ ለክቼ ላሳያችሁ። ይሄ የ24 ኢንች ቲቪ ቦርድ ነው። ሁሉንም ኮምፖነንት እዚህ ላይ ሁሉንም ኮምፖነንት ጥቅማችሁ እንዴት መለካት እንደምንችል፣ ቮልቴጅ ቤቱ ጋር ነው የሚወጣው፣ ቤቱ ጋር ነው የሚገባው፣ ኤሲ ቮልቴጅ የቱ ጋር ነው የምናገኘው፣ ዲሲ ቮልቴጅ፣ ሁሉንም አብረን እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ይሄ በነጭ መስመር የተሰመረበት ቦታ ይሄ ፓወር ሴክሽን ነው። ፓወር ሴክሽን ወይም ደግሞ ሆት ኤሪያ የምንለው ማለት ነው። ይሄ በጣም ጥንቃቄ የሚፈልግ ቦታ ነው። በጣም ኃይለኛ ፓወር ያለበት ቦታ ስለሆነ በእጃችሁ እንዳትነኩት። አንድ ቲቪ ፓወሩ ጸጥ ሲል ወይም ምንም ላይት የማይሰጥ ከሆነ መጀመሪያ ቼክ የምናደርገው የት ነው? እዚህ ፓወር ሴክሽን ነው ማለት ነው። ከዛ በኋላ እዚህ ጋር ከማከፋፈያው ወይም ከሶኬት ከግድግዳ ሶኬትም ሊሆን ይችላል። እዚህ ጋር 220 ቮልቴጅ በቂ ቮልቴጅ መጥቷል ወይ? እሱን ነው ቼክ የምናደርገው። እንደሚታዩት መልቲሜትር ላይ 225 ቮልቴጅ ገብቷል ማለት ነው። ይሄ ማለት በቂ ቮልቴጅ አግኝተናል ማለት ነው። ስለዚህ ኤሲ ቮልቴጅ በትክክል ገብቷል ማለት ነው። ቀጥሎ ቼክ የምናደርገው ምንድነው? ፊውዝ ነው። ፊውዝ ማለት በኤሌክትሮኒክስ እና ኤሌክትሪክ ሰርኪዩት ውስጥ የሚገኝ የደህንነት መሳሪያ ወይም ሴፍቲ ዲቫይስ የምንለው ማለት ነው። ዋናው ጥቅሙ ምንድነው? ከመጠን በላይ ከፍተኛ ኤሌክትሪክ ፍሰት ወይም ከፍተኛ ኤሌክትሪክ ካረንት ሲመጣ ወደ ሰርኪዩት ሲመጣ በውስጥ ያሉት እቃዎች ለምሳሌ ቲቪ ሊሆን ይችላል፣ ሪሲቨር ሊሆን ይችላል ከቃጠሎና ከብልሽት መከላከል ነው። ዋናው ስራ የፊውዝ ስራ ይሄ ነው። ፊውዝ ብዙ አይነት ፊውዝ ነው ያለው። ለምሳሌ እዚህ ቦርድ ላይ እንደሚታዩት እቺ ፊውዝ ነው ያለችው። እንደሚታዩት ከታያችሁ እቺ ፊውዝ ናት። ኤሲ ቮልቴጅ ገባ፣ ኤሲ ቮልቴጅ በዚህ ጋር ይገባል። ከዛ በኋላ ወደ ፊውዝ ይመጣል ማለት። ፊውዝ ቼክ ለማድረግ መልቲሜትራችን ምንድነው የምናደርገው? ኮንቲኒቲ ሞድ ላይ እናደርጋለን። ፊውዝ የሚሰራ ከሆነ ምንድነው ድምጽ ይሰጣል፣ የማይሰራ ከሆነ ደግሞ ድምጽ አይሰጥም ማለት ነው። እንደምታዩት ድምጽ ይሰጣል። ስለዚህ ፊውዛችን በትክክል ይሰራል ማለት ነው። ቀጥሎ ቼክ የምናደርገው ምንድነው? ዳውድ ማለት ምን ማለት ነው? ዳውድ ሰሚኮንዳክተር የሆነ የኤሌክትሮኒክስ ኮምፖነንት ነው። ዳውድ የተሰሩት የኤሌክትሪክ ኃይልን በአንድ አቅጣጫ ብቻ እንዲያስተላልፉ ተደርገው፣ ዳውዶች የኤሌክትሪክ ኃይልን በፎርወርድ ዳይሬክሽን ሲያስተላልፉ፣ በሪቨርስ ዳይሬክሽን ደግሞ ምንድነው የሚያደርጉት? ብሎክ ያደርጋሉ ማለት ነው። ዳውድ ልክ እንደ ካፓስተር ምንድነው ፖዚቲቭ እና ኔጌቲቭ አለው። ጠቆር ያለ በኩል አኖድ ወይም ፖዚቲቭ ሳይድ ሲሆን በነጭ ቀለም በቀጭኑ የተከበበው ደግሞ ካቶድ ወይም ኔጌቲቭ ሳይድ ይባላል። ዳዮድ ስራው ምንድነው? ዋናና ትልቁ ስራው ኤሌክትሪክን ወደ አንድ አቅጣጫ ብቻ ማሳለፍና ወደ ኋላ እንዳይመልስ መከልከል ነው። ኤሲን ወደ ዲሲ መቀየር ማለት ነው። ከግድግዳ ሶኬት የሚወጣው ኤሌክትሪክ አይነት ለምሳሌ እኛ ሀገር የምንጠቀመው ኤሲ 220 ነው። ነገር ግን የቲቪ ቦርድ እና ሌሎች ክፍሎች የሚሰሩት በምንድነው? በዲሲ ነው፣ ዳይሬክት ካረንት ማለት ነው። ስለዚህ ዳዮድ ዋናው ስራ ምንድነው? ኤሲን ወደ ዲሲ መቀየር ነው ማለት ነው። ዳዮድ እንዴት ነው የምንለካው? ቅድም ፊውዝ እንደለካ ነው ኮንቲኒቲ ሞድ ወይም ዳውድ ሞድ ላይ እናደርጋለን ማለት ነው። ዳውድ ሞድ ላይ ካደረግን በኋላ ምንድነው የምናደርገው? እዚህ ጋር ላሳያችሁ። ዳውድ በዚህ በጥቁሩ በኩል ፖዚቲቭ ነው፣ በነጩ በኩል ደግሞ የነጭ የተቀባው ኔጌቲቭ ነው። መልቲሜትራችን አንዱ ነገር መልቲሜትራችን ኔጌቲቭን በኔጌቲቭ ፖዚቲቭን በፖዚቲቭ አድርገን የሚያነብ ከሆነ በትክክል ይሰራል። መልቲሜትራችን ኔጌቲቭ በዳውድ ፖዚቲቭ በኩል ፖዚቲቭን መልቲሜትራችን ደግሞ በዳውድ ኔጌቲቭ እግር በኩል ብናደርግ አድርገን ድምጽ የሚሰጥ ወይ ደግሞ የሚያነብ ከሆነ ዳውድ አይሰራም ማለት ነው። እንደሚታዩት መልቲሜትራችን በፖዚቲቭ በኩል ኔጌቲቭ በኔጌቲቭ አድርጌ እንደሚታዩት ያነባል ማለት ነው። ከዛ ቀጥሎ ከዳውድ ቀጥሎ ቼክ የምናደርገው ምንድነው? ካፓስተር ነው። ይሄ ፊልተር ካፓስተር ይባላል። ካፓስተር እንደሚታዩት ይሄን ይመስላል። ካፓስተር ልክ እንደ ባትሪ ሁሉ ኤሌክትሪክ ቻርጅን አጠራቅሞ ወይም ስቶር በማድረግ በማቆየት ችሎታ አለው። ነገር ግን ይሄን የሚያደርገው ከባትሪ ለየት ባለ መልኩ ነው። ባትሪ በኬሚካል ሲሆን ካፓስተር ግን በኤሌክትሪካል ነው ቻርጅ የሚያደርገው። ካፓስተሮች
ቻርጅን በጣም በአጭር ሰከንድ ውስጥ በፍጥነት ቻርጅ የማድረግ አቅም አላቸው። ከባትሪ አንጻር ይህ ጥሩ ጎናቸው ቢሆንም ቻርጅ ያደረጉትን ቮልቴጅ መልሶ ዲስቻርጅ ለማድረግም የዛንኑ ያህል ፈጣን ናቸው ማለት ነው። ካፓስተሮች ቶሎ ቻርጅ ያደርጋሉ፣ ቶሎ ደግሞ ዲስቻርጅ ያደርጋሉ። እንደ ባትሪ አይደለም። ካፓስተር እንደምታዩት በዚህ በኩል ኔጌቲቭ ነው፣ ነጭ በተቀባበት በኩል ኔጌቲቭ፣ በዚህኛው በኩል ደግሞ በዚህኛው እግር ፖዚቲቭ ነው ማለት ነው። ይሄ ፊልተር ካፓስተር ይባላል። እዚህ ካፓስተር ላይ የምናገኘው ቮልቴጅ ስንት ነው? 300 ቮልቴጅ ነው። ቅድም መልቲሜትራችን ኤሲ ቮልቴጅ ላይ ነበር ያደረግነው አይደል? አሁን ደግሞ ምንድነው የምናደርገው? ዲሲ ቮልቴጅ ላይ ነው የምናደርገው። ለምን? እዚህ ጋር ኤሲ ቮልቴጅ ገብቶ ዳውድ ኤሲ ቮልቴጅን ወደ ዲሲ ቮልቴጅ ስለቀየረ፣ ስለዚህ ከዚህ በኋላ የምናገኘው ፓወር ምንድነው? ዲሲ ቮልቴጅ ነው። ስለዚህ መልቲሜትራችን ዲሲ ቮልቴጅ ላይ ነው የምናደርገው ማለት ነው። ስለዚህ መልቲሜትራችን ዲሲ ቮልቴጅ ላይ ካደረግን በኋላ ካፓስተር ላይ ስንት ቮልቴጅ ነው የምናገኘው? 300 ቮልቴጅ ለክተን ላሳያችሁ። እንደምታዩት መልቲሜትራችን ላይ 309 ቮልቴጅ አግኝተናል ማለት ነው። ይሄ ማለት ካፓስተራችን በትክክል እየሰራ ነው። በቂ ቮልቴጅም እዚህ ጋር ደርሶልናል ማለት ነው። ወደ ቦርዳችን የገባው 220 ኤሲ ቮልቴጅ ካፓስተራችን ላይ ሲደርስ ግን 310 ዲሲ ቮልቴጅ የሆነበት ምክንያት ይህ በኤሌክትሮኒክስ ጥገና ላይ በጣም ወሳኝና አስደናቂ ክፍል ነው። በቤት ውስጥ የምንጠቀመው ኤሌክትሪክ መስመር 200 ኤሲ ቮልቴጅ ሆኖ ሳለ ዋናው ትልቁ ካፓስተር ፊልተር ካፓስተር ላይ የምናገኘው 300 ዲሲ ቮልቴጅ የሆነበት ምክንያት 220 ኤሲ ቮልቴጅ መጀመሪያ ከገባ በኋላ ፊውዝ ጋር አልፎ ወዴት ነው የሚሄደው? ወደ አራቱ ዳውዶች ጋር ነው የሚሄደው። ዳውዶች ወደ ታች ወደ ላይ የሚሄደውን ሞገድ በመያዝ ወደ አንድ አቅጣጫ ብቻ እንዲፈስ ያደርጉታል፣ ወደ ዲሲ ይቀይሩታል ማለት ነው። ነገር ግን በዚህ ደረጃ የሚወጣው ዲሲ ገና ያልበሰለና የሚንቀጠቀጥ ዲሲ ነው። 220 ኤሲ ቮልቴጅ ገብቶ ካፓስተር ጋር ሲደርስ ግን 310 ዲሲ ቮልቴጅ እንዴት መጣ ብላችሁ ጥያቄ ከሆነባችሁ እዚህ ካፓስተር ላይ የምናገኘው ቮልቴጅ ምንድነው? ፒክ ቮልቴጅ ነው። ፒክ ቮልቴጅ is equal to root mean square RMS ቮልቴጅ ሲባዛ ስኩዌር ሩት ኦፍ 2። RMS ቮልቴጅ የምንለው ሩት ሚን ስኩዌር የምንለው ቮልቴጅ የትኛው ነው? ኤሲ ቮልቴጅ በዚህ ጋር የገባው ኤሲ ቮልቴጅ ማለት እሱ ስንት ነው? 220 ቮልቴጅ ሲባዛ የስኩዌር ሩት ኦፍ 2 ዋጋ ስንት ነው? 1.41። ስለዚህ 220 ሲባዛ 1.41 ስንት ነው? 310 ዲሲ ቮልቴጅ ማለት ነው። ስለዚህ በዚህ ጋር ኤሲ ቮልቴጅ ገብቶ ካፓስተራችን ላይ ደግሞ 310 ዲሲ ቮልቴጅ ያገኘንበት ምክንያት በዚህ ምክንያት ነው ማለት ነው። ከዚህ ከካፓስተር ቀጥሎ ቮልቴጅ ወዴት ነው የሚሄደው? ከዚህ በኋላ ያሉት ኮምፖነንቶችም ደግሞ ስንት ቮልቴጅ ይቀበላሉ፣ ስንት ቮልቴጅ ያወጣሉ፣ ሲቃጠሉ እንዴት መቀየር እንችላለን፣ ከዚህ በኋላ ያሉት ኮምፖነንቶች ስራቸው ምንድነው የሚለውን ፓርት 2 ይቀጥላል። ቻናሉን ሰብስክራይብ በማድረግ ጠብቁ። ላይክም ያላደረጋችሁ ቪዲዮን ላይክ ማድረግ እንዳትረሱ። ይመቻችሁ።